ዛሬ እንግዲህ ቤተሰብ ለየት ያለ በሙያ መጥቼላችኋለሁ ማለት ነው። በብስኩት ሻይ ክሬም ወይም ቂጣ ተጠቅሜ ቡና ቁርስ ያው እንግዲህ ሳውዲ ሀላተ ቡና ጋር የታወቀ ነው ማለት ነው። በየሀገሩ ያላችሁ ያው እንግዲህ በየሀገራችን ልለያይ ይችላል። ሁላችሁም ታውቁታላችሁ ብዬ አስባለሁኝ። እና ብቅ ብያለሁ ሰሞኑን ጠፍቼ ነበር ቤተሰብ ኢንሻአላህ ሰላም ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ሀገሬ ልጆች ውድ ቤተሰቦች እንዴት ናችሁ? እንዴት ናችሁ? ሁሌ ሰላም ናችሁ ወይ? ሰላም ነኝ አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላም ጤና ፍቅር አብዝቼላችኋለሁ። ክርስቲያን ወገኖቼ ሰላም ብያለሁ። ቪዲዮውን በላይክ ሼር ጀምሩት ነባሮች እህት ወንድሞቼ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ ላይክ ማድረጋችሁን አትርሱ። ኮሜንት ሀሳብ አስተያየት መስጠታችሁንም አትርሱ እያልኩኝ ማለት ነው። ዛሬ እንግዲህ በብስኩት አሰራር ብቅ ብዬላችኋለሁ። ኢንሻአላህ እንደምትወዱት ተስፋ አደርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እፈልጋለሁ ይጠቅመኛል የማስተካከል ካለ አስተካክላለሁ ማለት ነው። ብስኩት ሀላ ግብአቶች እንግዲህ ሁላችንም እናውቃለን፣ ግን በየቤቱ አሰራሩ ሊሆን ይችላል። እኔ ግን ፒስታና ክሬም ፓውደሩን የተጠቀምኩት ማለት ነው። እሱን በማሽን ከመታሁት በኋላ ብስኩት ደግሞ በወተት እየፈረጠኩኝ ነው የምጠቀመው ማለት ነው። አንዱ አልጠቀምም። ከዛ እንደዛ ካረኩ በኋላ እንግዲህ ሁለተኛ ዙር ብስኩት እጠቀማለሁ። አንደኛ ዙር ከስንያው ላይ ታስቀመጥኩኝ ካሰፈርኩ ተጨረስኩ በኋላ ክሬሙን ነው የምጠቀመው ማለት ነው። ክሬም ተጠቀምኩ በኋላ ሁለተኛ ዙር ብስኩት እጠቀማለሁ። ያው እንግዲህ አንድ በአንድ ፐርትያዝን ጠብቄ ለማስገባት አይመችም እና ነው ሰውም አይጠፋም ከቤት ማለት ነው። ለዛ ነው አውርደው ይቅርታ አላለሁ ማለት ነው። ከዛ ሁለተኛ ክሬም ታረኩ ተጨመርኩ በኋላ ሁለተኛ ዙር ብስኩት እጠቀማለሁ ማለት ነው። ብስኩት ተጠቅሜ አራ ደግሞ እንትን የምጠቀመው ፓራውለም አለ ፓውደሩ የዱቄቱ ማለት ነው። ከረስም አለ ያው የተመቻችሁ መጠቀም ትችላላችሁ እናንተ ጣዕሙ ደስ ያላችሁን የምትወዱትን ማለት ነው። እኔ ግን የፓራውለም እንትን ነው ፓውደር ነው የተጠቀምኩት። እሱን እንደገና ሳህን ላይ አረገውና የፈላ ውሃ ጨምሬበት አማስለዋለሁ ማለት ነው እስከሚበቃው ድረስ። አሁን እዚህ ጋር ሁለተኛ ዙር ብስኩት እየጨመርኩ ነው ማለት ነው። ጠይብ ሁለተኛ ብስኩት እየጨመርኩ ነው። እንደዚህ ካሰፈርኩ በኋላ እንደዚህ ሙሉ በሙሉ ቢገባላችሁ ደስ ይለኝ ነበር፣ ግን አይገባም ማስገባት አልቻልኩኝም ማለት ነው። ሁለተኛ ዙር እንደዚህ ከጨመርኩኝ በኋላ እንትን ፓራውለም ያዘጋጀሁትን ወይም ደግሞ የከረስን ያዘጋጀሁትን ማለት ነው ከላይ ጨምረዋለሁ ማለት ነው። ውድ ቤተሰቦች እንግዲህ ይሄ ሙያ ነው ወይ እንዳትሉ፣ ያለኝን ሙያ እንግዲህ ለእናንተ ይጠቅማል ብዬ አስባለሁ። ባይጠቅማችሁ ደግሞ ላይክ ሼር እያደረጋችሁ ሰብ እያደረጋችሁ አበረታቱኝ። ሀሳብ አስተያየት ስጡ እቀበላለሁ ማለት ነው። ኢንሻአላህ ቢስሚላህ የሰው ግላዊ አስተያየት ጥሩ ነው። ስራችንን እንድናስተካክል ያግዘናል፣ ያበረታታናል ማለት ነው። ሁላችንንም እንደተለመደው እንግዲህ ቪዲዮ እስከነመጨረሻው አዳምጡት እዩት። ከዛ እዚህ ጋር ብስኩቴን ጨምሬያለሁ ማለት ነው። ሁለተኛ ብስኩት ሁለተኛ ዙሩን ማለት ነው ጨምሬያለሁ። ኢንሻአላህ ይሄ አይታያችሁም ሙሉውን አላስገባሁትም አስገብቼዋለሁ ብዬ ነበር ማለት ነው። አልገባለችም ብስኩት ሻይ ነው እዚህ ጋር የምታዩት። እዚህ ጋር ፓውደሩ በውሃ በጥብጫ አማስዬ ያው ያማሰልኩት ነው ማለት ነው። እንግዲህ እንደዚህ በጣም ቅጥን አድርጋችሁ አታድርጉት ለብስኩት ስትጠቀሙ።
ወፈር ማለት አለበት ማለት ነው። እዚህ ጋር ፎቶ ብዙም አይታይም እንጂ ለማስገባት ሞክሬ ነበር ማለት ነው። ቤተሰብ ኢንሻአላህ እንደዚህ ከታመሰ በኋላ እንትን ፓውደር ማለት ነው በብስኩት ላይ ጨምረዋለሁ። ኢንሻአላህ እስከሚበርድ እያመሰልኩ ነው ሙቀቱን ቀዝቀዝ እስከሚል ውሃ እየፈላ ስለሆነ የተጨመረበት እና ኢንሻአላህ በዚህ ላይክ ሼር ሰብስክራይብ አትርሱ። ለማስታወስ ያክል ቪዲዮውን እንደምትወዱት ተስፋ አደርጋለሁኝ። እዚህ ጋር ወደ ብስኩት መጥቻለሁ ማለት ነው። ብስኩቴን እንደዚህ አድርጌ ከጨረስኩኝ በኋላ ወደ አዘጋጀው እንትን ጀሊ ወይም ተራውለ ዱቄቱ እሄዳለሁ ማለት ነው። ይኸው እንደዛ መስልልኝ ቀዝቅዞ ረጋ ብሏል ማለት ነው። አሁን ወደ መጨመሩ እገባለሁ። እንግዲህ እንደምታዩት ደስ ይላል ማለት ነው። ኢንሻአላህ ከቡና ጋር ቁርስ ቀረብ አድርጎ እኔ ያው የሳውዲ ቡና አልጠጣም በነገራችን ላይ አቀርብላችኋለሁ እንጂ ማለት ነው እያዘጋጀሁኝ እዚህ ጋር ይኸው ብስኩቴን ከጨረስኩኝ በኋላ ይኸው ያዘጋጀሁትን ከላይ የጨመርኩት እገኛለሁ። ኢንሻአላህ እንደዚህ ከጨመርኩት በኋላ ለ5 ደቂቃ ያክል ፍራይዘር አቆየዋለሁ። ከዛ ፈላጫታች አስቀምጠዋለሁ ማለት ነው። በጣም እንትን እንዳለ ደስ ይላል ማለት ነው። ሲበርድ እየሰራችሁ ሞክሩት። ይሄ ሙያ ያለፈው ካለ እንግዲህ ተማሩበት። ውድ ቤተሰቦች ኢንሻአላህ ለፈገግታ ያክል ነው ማለት ነው። ያኔ ማንኛውም ቤት ይሰራል በብዛት እና ለዛ ነው ማለት ነው። ጠይብ በያላችሁበት ያላ ሰላም እዝነት ረህመት አይለያችሁ አይለየን እያልኩኝ ዳግም እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።